ሰላም እንዴት ናችሁ? በዛሬ ቪዲዮ ኢንክላይንድ ፕሮጀክታይል ሞሽን የሚለውን የቀረውን ፓርት እናያለን። ኦኬ በባለፈው ቪዲዮ ያየናቸው ምንድነው እዚህ ኢንክላይንድ ፕሮጀክታይል ሞሽኑ ጋር ተያይዞ ቬሎሲቲ along the x along the y displacement along the horizontal direction and the vertical direction የሚለውን አይተናል። ዛሬ ደግሞ ታይም ኦፍ ፍላይት ከሚለውን ጀምርና እናያለን ማለት ነው። መጀመሪያ የምናሰላው ሃፍ ፍላይት ታይም የሚባለው ነው። ኢንክላይንድ ፕሮጀክታይል ሞሽን ከሆነ ሃፍ ፍላይት ታይሙን እናሰላለን። ምን ማለት ነው? how much time this projectile takes to move from this initial point to the maximum height ያለው ነው ማለት ነው። ሃፍ ፍላይት ታይም የምንለው ምን እንደሆነ በደንብ ያየነው እንሄዳለን። ስለዚህ ፕሮጀክት የተደረገው አካል ከዚህ ተነስቶ ማክሲመም ሃይቱ ላይ ለመድረስ የሚወስድበት ጊዜ ስንት ነው ያልኩ ነው። the time to reach the maximum height ኦኬ እሱን ነው የምናሰላ። ስለዚህ ይሄንን ለማስላት ምን ያስፈልገናል? ይሄ ኢኩዌሽን ያስፈልገናል። ኦኬ from equation of kinematics vf is equals to vi plus at ሚል ኢኩዌሽን አለ ግሬድ 11 ላይ ዩኒፎርም አክሰለሬትድ ሞሽን in 1D። ስለዚህ ወደኛ ፕሮጀክታይል ሞሽን ስንቀይረው vf የምንለውን vy እንለዋለን። the vertical velocity of this projectile at any time t ማለት ነው። ይሄ የምናሰላው is equals to እንልና vi initial velocity በእኛ ኬዝ v not y ነው። ኦኬ the initial velocity along the vertical direction plus a g ነው። ኦኬ times t እንላለን። ሶ በባለፈው ቪዲዮ ኢኒሻል ቬሎሲቲ along the y axis ያለውን ምን ብለናል? v not times sin theta። ኦኬ ሲምፕል ትሪጎኖሜትሪክ ሪሌሽን በመጠቀም ያገኘነው ነው። ስለዚህ እሱን ስናረግ vy is equals to v not y ማለት v not times sin theta plus gt። ኦኬ እዚህ ጋር እንደርሳለን። then ምንድነው ማግኘት የፈለግን? እቺ ፕሮጀክት የምታደርገው አካል from this point to the maximum height እስክትመጣ ድረስ ስንት ሰዓት ወሰደባት ነው ጥያቄው። how to calculate that እንዴት ነው የምናሰላው? from this to this ያለውን ለመሄድ የወሰደባትን ጊዜ። ስለዚህ ምን ተባብለናል በባለፈው ቪዲዮ? at the maximum height the velocity along the vertical direction ያለው ምንድነው? 0። ስለዚህ ይሄ 0 ነው ማለት ነው። this is 0 okay is equals to v naught sin theta plus gt። እኔ አሁን እዚህ ጋር ነው ቴክስታችሁ ኢኩዌሽኖችን ቢያስተካክል ብዬ ሪኮመንድ ማድረግ። ይሄንን እንደዚህ አድርገው ቢያስቀምጡት የተሻለ ነበር። v naught sin theta minus gt። አንዳንድ አድቫንስድ ሪፈረንስ መጽሐፎችን ብታዩ ይሄን ነው የሚጠቀሙት v naught sin theta minus gt። ብዙ ሪፈረንስ መጽሐፎችን ብታዩ እንደዚህ ነው የሚቀመጥ። ኦኬ ትክክለኛው እንደዚህ ነበር፣ ግን የናት ቴክስትም እንደዚህ ያደርግና ደን ሲምፕሊፋይ አድርጎ ከሄደ በኋላ ጂን ማይነስ አድርጉት እያለ ነው የሚመልሰው። ይሄ ግን ማትማቲክሱ ራሱ ትክክል ነው። ኤኒዌይ ልስራውና ላሳያችሁ። ይሄን ሳይድ በዚህ ስናመጣው ማይነስ ጂቲ ይሆናል is equals to v naught sin theta over minus gt over minus gt t is equals to v naught sin theta over minus g ይሆናል። but መጽሐፋችሁ ምንድነው የሚል g is negative ይላል። ስለዚህ negative times this negative positive ያደርገዋል። ይሄ ይሆናል ማለት ነው። ግን ይሄኛውን ቢጠቀም ኑሮ ኦኬ ሳይኑን ኮንሲደር አድርጎ ቢነሳ መጀመሪያ v naught sin theta minus gt ስለሚሆን ሲምፕሊ ማትማቲክሱም ሲሰራ ትክክል ይመጣል። ይሄ ማይነስ ግን የሚያጠፋበት መንገድ ምንድነው? g is negative እያለ ማለት ነው። anyway this is half flight time ነው። ኦብጀክቷ from this initial point ተነስታ ከዚህ ማክሲመም ሃይት ለመድረስ የሚወስድባት ጊዜ ለማስላት ይሄን ኢኩዌሽን እንጠቀማለን። t is equals to v naught sin theta over g እንላለን ማለት ነው። ስለዚህ እዚህ ጋር እንደምታዩት this time t depends only on the initial velocity and angle of projection ነው። v naught አለኝ እዚህ ጋር theta አለች። ስለዚህ የመሬት ግራቪቲ near the surface of the earth ኮንስታንት አድርጌ ነው የምወስደው። ሶ ኢኒሻል ቬሎሲቲው እና እቺ ቴታ ከታወቀች ፕሮጀክት የሚያደርገው የሚወረወረው ወይ የሚተኮሰው አካል ማክሲመም ሃይት ላይ ለመድረስ የሚወስድበት ጊዜ በቀላሉ በዚህ ካልኩሌት ማድረግ እንችላለን ማለት ነው። ከዚህ ታይም ኦፍ ፍላይቱ ጋር አያይዘን ምን እናስላ? ቶታል ታይም ኦፍ ፍላይት የምንለው አለ። ይሄ ሃፍ ነው። ኦኬ ቴክስታችሁ እንደዚህ አድርጎ ቢያስቀምጠው የተሻለ ቲ ሃፍ ማለት ይሄን ሃፍ ፕሮጀክሽኑን ለመሄድ የሚወስድባት ጊዜ ነው። ቶታል ታይም ፍላይት ማለት ደግሞ how much time the projectile takes to move from this initial point, this launch point,
to the end point መሬት ላይ እስክትወድቅ ድረስ እዚህ vertical axis horizontal axis ላይ እስክትወድቅ ድረስ የወሰደባት ጊዜ ኦኬ how much time this projectile takes to move this entire path ነው ይሄንን እንዳለ ተነስታ መጣ እስክትወድቅ ድረስ ያለው ጊዜ እንዴት ነው የምናሰላው ነው so look this curve ስታዩት ሲሜትሪክ ነው ኦኬ ሲሜትሪካል ኦብጀክት ማለት simply ምን ማለት ነው እኩል ሊከፈል የሚችል ኦብጀክት ማለት ነው እኩል ከከፈላችሁት ሁለት አይደንቲካል የሆኑ ነገሮችን የምታገኙበት ማለት ነው የተከፈሉት ነገሮች ሲሚላር ናቸው ምንም ልዩነት የላቸውም so this parabola curve for inclined projectile motion case ጊዜ it's symmetrical okay በከፍለው ከዚህ ጋር okay this half and this half are identical እኩል ናቸው ስለዚህ ከዚህ እስከ ማክሲመም ሃይቱ ድረስ የሚወስድባት ጊዜና from the maximum height to the end point የሚወስድባት ጊዜ እኩል ነው if the curve is symmetric okay ስለዚህ ይሄ ፓራቦላ ከርቭ ሲሜትሪክ ስለሆነ from this to this የወሰደባት ጊዜ from this to this ከሚወስድባት ጊዜ ጋር እኩል ነው ስለዚህ ቶታል ታይም ፍላይቱን ለማግኘት ከፈለጋችሁ simply t total እንልና እዚህ ኳልስቱ 2 times of t half እንላለን ማለት ነው የሃፉን ሁለት እጥፍ ነው ኦኬ ከርቡ ምን ስለሆነ ነው it's symmetric ስለዚህ t total is equals to ምን ይሆናል 2 times of this one 2 times v naught sin theta over g በዚህ በቀላሉ እንደዚህ አድርገን ኳልኩሌት ማድረግ እንችላለን ይሄንን ቶታል ታይም ፍላይቱን ለማስላት ቴክስታች በሚለው መንገድ እንሂድና እንየው ኦኬ እሱን መንገድ ለመከተል የግድ ይሄ ኢኩዌሽን ያስፈልገናል s is equals to vit plus 1 over 2 at square የሚለውን ኢኩዌሽን ኦፍ ኪኔማቲክስ ላይ ያለውን እናመጣለን 11ኛ ክፍል ይሄ ኢኩዌሽን ያስፈልገናል then ወደኛ ኬስ እናመጣው ፕሮጀክታይል ሞሽን ኬስ ኦኬ እንደዚህ ይሆናል ዲስፕሌስመንት along the vertical direction ያለውን ነው ኮንሲደር ማድረግ እሱ ሳመጣ y ይሆናል ይሄ ኦኬ change of y ይሄ s is equals to vi የነበረው ኢኒሻል ቬሎሲቲ ስለሆነ በፕሮጀክታይል ሞሽን ጊዜ along the y ያለው ኢኒሻል ቬሎሲቲ ስናመጣ v naught y times t plus 1 over 2 this a along the vertical direction ያለው acceleration g ስለሆነ we can replace this a by g t square then look change of y is equals to this v naught y ማለት እዚህ ጋር እንደምናየው ኢኒሻል ቬሎሲቲ along the vertical direction ስለሆነ v naught sin theta ይሆናል v naught sin theta times t okay plus 1 over 2 gt square እናረጋለን ቶታል ታይም ፍላይቱን ለማስላት this is the appropriate equation ነው ይሄን እንያዝና when the point of projection and point of return are on the same horizontal level ከሆኑ the same horizontal level ማለት ይሄንን x axis ስትወስዱት ኦብጀክቷ ከዚህ ጋር ተነሳች ተመልሳ x axis ላይ ተመለሰች so point of projection እና point of return ነው ልክ ስትነሳና ስትመለስ አንድ አይነት ሆሪዞንታል ሌቭል ላይ ከተገኙ so በዚህ ኬዝ ምን ይሆናል the net vertical displacement is zero ነው የሚሆን ምንም change of y is equals to 0 ምንም ዲስፕሌስ አላረገም if the point of projection and the point of return are on the same horizontal level ከሆኑ ኦኬ ሁለቱ እኩል ሆሪዞንታል ለምሳሌ ይሄንን መውሰድ እንችላለን ይሄ ማርከር ከዚህ ፍሬም ተነሳ ሄደ ኦኬ ከላይኛው ፍሬም ደረሰ ደን ተመለሰና ከነበረበት ቁጭ አለ ኦኬ ምን ያህል በቨርቲካል ዲስፕሌስ አድርጓል ብንባል ስንት እንላለን 0 ኦኬ ምን እዚሁ ጀመረ እዚሁ አለቀ ስለዚህ በዚህ ኬዝ ምን እንላለን ዲስፕሌስ አላረግም along the vertical direction አሁን ሉክ ፕሮጀክታይል ሞሽን እናርገው ከዚህ ተነሳ ፕሮጀክት ላረግ ነው የሆነ ኦብጀክት ኦኬ with some initial velocity and this initial velocity vector makes some angle theta ሰርቷል then ተኮስኩትና መጣ ፕሮጀክታይል ሞሽን ነው እዚህ ጋር አረፈ ኦኬ የሚያርፍበትና የሚነሳበት the same horizontal level ስለሆነ ምንም along the vertical direction ዲስፕሌስ አላረገም ኦኬ ይሄን እንደ ኦሪጂን ከወሰድኩት እዚህ ጋር መጥቶ ሲያርፍ y 0 ነው ስለዚህ the net vertical displacement ምን ይሆናል 0 point of projection እና point of return አንድ አይነት horizontal level ላይ ከተገኙ change of y 0 ነው so ይሄን አይዲያ ሳመጣ this change of y ምን ይሆንልኛል 0 okay there is no net displacement along the vertical direction ላለው is equals to v naught sin theta times t
ፕላስ 1 ኦቨር 2 ጂቲ ስኩዌር። አሁን ሉክ ቫሪያብል ላይ ቲ ነው፣ እዚህ ጋር ቲ አለኝ፣ እዚህ ጋር ቲ ስኩዌር አለኝ። ስለዚህ ይሄ ኳድራቲክ ኢኩዌሽን ነው። ዲስ ኢዝ ቢ ኦኬ፣ እንደ ቢ ትሪት አደርጋለሁ። 1 ኦቨር 2 ታይምስ ጂ የሚለውን ደግሞ እንደ ኤ። ሲ ኢዝ ኢኳልስ ቱ 0 ነው። እዚህ ጋር ሲ ኮንስታንት የለኝም። ሶ by using the general equation for the solution of quadratic equation ተጠቅሜ minus b plus or minus under root b square minus 4ac over 2a በሚለው ተጠቅማችሁ ማስላት ትችላላችሁ። ከፈለጋችሁ we can factorize እናድርገው ይሄንን። ኦኬ 0 is equals to ቲን ኮመን እናወጣ። እዚህ ጋር አለኝ ቲ፣ እዚህ ጋር ቲ ስኩዌር አለኝ። ስለዚህ ቲን ኮመን ሳወጣ ኢንቱ እዚህ ጋር ምን ይቀረኛል? v not sin theta plus ከዚህ ጋር ምን ይቀረኛል? 1 over 2 gt ኦኬ this quadratic equation ይሄ ኤክስፕሬሽን መቼ ነው ዜሮ የሚሆን? አንደኛው this t ዜሮ ሲሆን ኦኬ t is equals to 0 ሲሆን ይሄ t is equals to 0 ምን ያመለክተናል? when the object ይሄ እዚች ጋር ፕሮጀክት የምታረገው ኦብጀክት ስትነሳ ማለት ነው። t is equals to 0 እሱን ያመለክተናል። ኦኬ then ፕሮጀክት ካረገ የግድ ሰዓት መቁጠር አለበት። different from 0 ነው የሚሆን at any point along this path ኦኬ ከወሰዳችሁ የፈለጋችሁት ፖይንት ላይ ብትመጡ ቲ ዲፈረንት ፍሮም ሲነሳ ብቻ ነው ቲ ኢኳልስ ቱ 0 ደን እሱን ያመለክተናል። ሁለተኛው ደግሞ ይሄ ኢኩዌሽን 0 ሲሆን ያ ማለት ምን ማለት ነው? v not sin theta plus 1 over 2 gt is equals to 0 ሲሆን ደን ይሄን ወደዛ ልውሰደው ኦኬ ማይነስ ይሆናል። v not sin theta is equals to minus 1 over 2 gt ይሆናል። then multiply both side by 2 ሳረግ times 2 አለኝ እዚህ ጋር እቺ 2 ይሄን ዲኖሚኔተር ላይ ያለችውን 2 ያጣፋና ማይነስ ጂቲ ይቀረኛል። ኦቨር ማይነስ ጂ ኦቨር ማይነስ ጂ ስታረጉ ምን እናገኛለን? ይሄ ይጣፋና ኦኬ ይሄ ይጣፋና t is equals to 2 times v naught times sin theta over minus g g ግን ኔጌቲቭ ስለሆነ ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ነው። ስለዚህ t ቶታል ታይም ነው ይሄ is equals to ምን አለኝ 2 times v naught sin theta over g። ለምንድን ነው ጂን ፖዚቲቭ ያደረኩት? it's ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ስለሚያመጣ። ይሄንን ኢኩዌሽን ግን እንደዚህ አድርገው ቢያስቀምጡት ኑሮ ኦኬ ቴክስታችሁ ላይ change of y is equals to v naught sin theta times t minus 1 over 2 gt square አድርገውት ቢሆን ኑሮ ማትማቲክሱም ትክክል ሊሆን ነበር። ጂ ኔጌቲቭ ምናምን አንልም ነበር። እንደዚህ ኤክስፕሬስ አድርገውት ቢሆን ኑሮ ቼንጅ ኦፍ ዋይ ማትማቲክሱም በደንብ መልኩን እንደያዘ እንገልጸው ነበር። እዚህ ጋር ግን ማይነስ ጂ ብዬ እዚህ ጋር ፖዚቲቭ የማደርገው ጂ ኔጌቲቭ ስለሆነ ነው። ሁለቱም አንድ አይነት ነው ከነገራችን ላይ ግን ይሄኛው የተሻለ ነው በኔ እይታ። ሶ ዲስ ኢዝ ቶታል ታይም ፍላይት። አሁን ሁለቱን ኮምፔር አድርጓቸው እስኪ። እዚህ ጋር 2 አለኝ፣ እዚህ ጋር 2 አለኝ፣ እዚህ ጋር ቪኖት አለኝ ሳይን ቴታ ጂ ኦኬ ሲምፕሊ ይሄኛውን ሃፍ ፍላይት ታይሙን በሁለት ብታባዙት በቀላሉ ታገኙታላችሁ ማለት ነው። ይሄን ሁሉ ፕሮሰስ ከመሄድ ሶ ታይም ኦፍ ፍላይት ማለት ይሄ ነው። አንድ ነገር ፕሮጀክት ሲያደርግ ማክሲመም ሃይቱ ላይ ለመድረስ የሚወስድበት ወደ መሬቱ ለመመለስ የሚወስድበት ጊዜ ደግሞ ቶታል ታይም ፍላይት እንለዋለን። ደን በዚህ መልኩ ኳልኩሌት ማድረግ እንችላለን። ኢኩዌሽኖቹን እያያዛችሁ እንዳትረሷቸው። ለወደፊት እየተጠቀምንባቸው እንሄዳለን። ይሄንን ይመስላል ይሄ ቶፒክ። ታይም ኦፍ ፍላይት ላይ እነዚህን ኢኩዌሽኖች አግኝተናል። ቲ ሃፍ ኢዝ ኢኳልስ ቱ ቪ ኖት ሳይን ቴታ ኦቨር ጂ፣ ቲ ቶታል ኢዝ ኢኳልስ ቱ 2 ታይምስ ኦፍ ቲ ሃፍ ኦኬ ወይም 2 ታይምስ ቪ ኖት ታይምስ ሳይን ቴታ ኦቨር ጂ but we cannot use this equation when the projectile lands at different elevation okay ከተወረወረበት ቦታ the same horizontal level ሲመጣ ነው ይሄንን የምንጠቀመው። ኦኬ ይሄንን በደንብ አንደርስታንድ ማድረግ ይጠበቃል። ልክ ከተነሳበት ሲመለስ ሁለቱ ፖይንቶች ኦኬ የተነሳበትና የሚመለስበት ቦታ the same horizontal level መሆን አለበት ይሄንን አፕላይ ለማድረግ። ለምሳሌ ይሄንን ቢልዲንግ እንውሰድ ኦኬ this is the building እዛ የሆነ ሰው እዚህ ግራውንድ ላይ ቆሞ የሆነ ነገር ቢወረውርና እዚህ በመስኮት ውስጥ ቢገባ አሁን ልክ ፖይንት ኦፍ ፕሮጀክሽኑ ይሄ ነው የተነሳበት ቦታ ኳስ ሊሆን ይችላል ኦኬ እዛ የደረሰበት ቦታ ይሄ ነው። ስለዚህ ሲነሳና ሲያርፍ ፕሮጀክተር ሞሽኑን ሲጨርስ ያለው ኤሌቬሽን የተለያየ ይሄ ኦብጀክት የሚነሳ እዚህ ጋር ነው ሞሽኑ የሚያልቅ እዚህ ጋር ነው። ስለዚህ at different elevation ያለው በዚህ ኬዝ ጊዜ ይሄንን አንጠቀም። እሱ መለየት አለባችሁ። then ሌላኛው ቶፒካችን የሚሆን ምንድነው horizontal range and maximum height of a projectile
አንድ አካል ፕሮጀክት ተደርጎ እንደዚህ አይነት ፓዝ ሲከተል ሁለት ስፔሻል ፖይንቶችን ወስደን አናላይዝ ማድረግ እንችላለን። from this initial point to this final point ያለው ዲስታንስ ምን እንለዋለን? r እንለዋለን። ሬንጅ ማለት ነው። ሬንጅ means the maximum distance of the projectile in the horizontal direction ነው። ኦኬ ፕሮጀክት የሚያደርገው አካል ማክሲመም ዲስፕሌስ የሚያደርገው በሆሪዞንታል አክሲስ ያ ማለት ነው በኤክስ አክሲስ ያለውን ትልቁን ዲስፕሌስ የሚያደርገውን ኦኬ ትልቁን ዲስፕሌስመንት ምን እንለዋለን? r እንለዋለን። ኦኬ ሬንጅ እንለዋለን። and maximum height ደግሞ ይሄ ነው። ኦብጀክቷ በዚህ ፕሮጀክት ስታረግ at the maximum height ምንድነው? ይሄ ነው vy = 0 የሚሆንበት the vertical velocity 0 የሚሆንበት ማለት ነው የኦብጀክቷ። እሱን ደግሞ maximum height represented by h ነው። ኦኬ h represent እናደርገዋለን። ምን ማለት ነው? the maximum vertical displacement of this projectile ነው። በvertical direction ያለው ትልቁ ዲስፕሌስመንት ማን ነው? h maximum height እንለዋለን። ኦኬ ሁለቱን how to express this horizontal range and maximum height in terms of this variable initial velocity theta and g በእነዚህ ተጠቅመን እንዴት ማቴማቲካሊ እንግለጸው ነው። how to express range mathematically in terms of these quantities okay initial velocity theta and g ወስደን እንዴት ሬንጅን so let's consider this special projectile motion ምንድነው? ኦብጀክቱ የምትነሳ ኦሪጂኑ ላይ ነው። ኦኬ assume this object starts its motion from the origin okay ፕሮጀክት የምትደረገው ኦሪጂኑ ላይ ነው። ያ ማለት o ወይም x = 0 y = 0 then ፕሮጀክት አርጋ ስትመለስ this end point also lays on the same horizontal level ነው from this okay አንድ አይነት horizontal level ላይ ነው ያሉት ብለን ነው የምናስብ። ምን ማለት ነው? ኦብጀክቱ እዚህ ጋር ላውንች ይደረጋል ፕሮጀክት ይደረጋል then finally እዚህ ጋር ሪተርን አድርጎ እዚህ ጋር ያርፋል። ስለዚህ ይሄ point of projection እና ሪተርን የምታደርግበት ቦታ on the same horizontal level ላይ መገኘት አለባቸው። ይሄንን አይነት ፕሮጀክት ወይም ኢንክላይንድ ፕሮጀክታይል ሞሽን ወስደን ነው የምናየው ሬንጅን እና ማክሲመም ሃይትን። ስለዚህ በዚህ ቪዲዮ ሬንጅን እናስላና በሚቀጥለው ቪዲዮ ማክሲመም ሃይትን አስልተን the relation between range and height እናያለን። በባለፈው ቪዲዮ ምን ብለናል? the horizontal velocity is constant ብለናል። ኦኬ የሆሪዞንታል ቬሎሲቲ ፕሮጀክት ሲያደርግ አንድ አካል ሆሪዞንታል ቬሎሲቲ ምን አድርገን የምንወስደው? ኮንስታንት። ስለዚህ ዳይሬክሽኑን ስፔሲፊክ አድርገን if the velocity is constant ከሆነ x ምንድነው? 0 ነው። there is no acceleration along that direction ነው። ምንም የለም along the x acceleration የለም። from equation of kinematics እንደዚህ የሚል ኢኩዌሽን አይተናል። s is equals to vit plus 1/2 at square የሚል አይተናል። ይሄንን 11ኛ ክፍል ቴክስት ዩኒፎርም አክሰለሬትድ ሞሽን ከሚለው ላይ የምታገኙት ደን ወደዚህ ፕሮጀክታይል ሞሽን ላመጣው ነው along the horizontal direction so ወደ ፕሮጀክታይል ሞሽን ኬዝ አድርጌ along the horizontal direction ስናረገው ምን ይሆናል? ይሄ s change of x ይሆናል። ኦኬ is equals to vi የሚለው v naught x times t ይሆናል then plus ax ግን የለኝም። ኦኬ there is no acceleration along the horizontal direction ስለዚህ ይሄ ተርም እንዳለ ይጠፋና ይሄ ብቻ ይቀረኛል። ስለዚህ change of x is equals to ይሄን v naught x ደግሞ በፕሮጀክታይል ሞሽን ጊዜ ምን ብለናል? v naught x is equals to v naught times cos theta ብለናል in terms of initial velocity and theta ስንገልጸው ማለት ነው። ስለዚህ v naught times cos theta times t ይቀረኛል ማለት ነው። አሁን look when change of x is maximum ሲሆን ወደ ምን ይቀየራል? ምን ብያችኋለሁ? በሆሪዞንታል ያለው ትልቁ ማክሲመም ዲስፕሌስመንቱን ምን ብለናል? r። ስለዚህ ይሄ change of x ትልቁ ሲሆን r እንለዋለን። r ምንድነው? the maximum displacement of the projectile along the horizontal direction ነው። ስለዚህ r አረኩት then ይሄ v naught cos theta times t ይሆናል። አሁን በደንብ ልትከታተሉኝ ይገባል። ኦኬ ከዚህ ተነስቶ እዚህ ለመድረስ የሚወስድበት ጊዜ ምንድነው ብለናል? total time flight ይሄ ማለት ነው። ስለዚህ we can replace this t by this one እዚህ ጋር በጣም ልትከታተሉኝ ይገባል። ኦኬ ለምንድነው በዛ የምተካው? ከዚህ እስከዚህ ድረስ የወሰደበት ጊዜ አስልቼዋለሁ ቀድሜ ምን ብዬ t total range ምለው from this to this ስለሆነ እቺ ሰዓት በቲ ቶታሉ ትቀየራለች። then እሱን ስናደርግ r is equals to v naught cos theta times t ደግሞ ይሄ ነው 2 v naught sin theta over g ይሆናል ማለት ነው። ሰብስቲቲዩት አደረኩት። አሁን ተከተሉኝ። ይሄ v naught times v naught ምን ይሰጠናል?
ቪ ኖት ስኩዌር አር ኢዝ ኢኳልስ ቱ ቪ ኖት ስኩዌር ኢንቱ እዚች ጋር ሁለት አለችኝ 2 ታይምስ እዚህ ጋር ሳይን አለኝ ሳይን ቴታ እዚህ ጋር ኮዝ አለኝ ኮዝ ቴታ ኦቨር ጂን በዚህ ላምጣው። አሁን ሉክ ዲስ ተርም ይሄንን እዩት። ይሄ ትንሽዬ ትሪጎኖሜትሪክ አይደንቲቲ ያስፈልገዋል። ሶ ላሳያችሁና እንዴት ሲምፕሊፋይ እንደምናደርገው እንይ። ማትማቲክስ ላይ እንደዚህ የሚል ተምራችኋል። ሳይን ፋንክሽን ሳይን ኦፍ ሁለት የተለያዩ አንግሎች ቢሰጣችሁ ቴታ እና አልፋ ልውሰድ። ኦኬ አንግል ሪፕሬዘንት ቴታ አልፋ ብዙ ጊዜ አንግል ሪፕሬዘንት የምናደርግባቸው ናቸው። ሶ ይሄንን ኤክስፓንድ ታደርገው ምን ይሆናል? ሳይን ኦፍ መጀመሪያ ቴታን ወስዳለሁ ደን ታይምስ ኮዝ አልፋ ኦኬ ፕላስ ታረጉና ቀጣይ ሳይኑ ለአልፋ ማለት ነው ሳይን አልፋ ኮዝ ቴታ እዚች ጋር ሳይን ቴታ እዚች ጋር ሳይን አልፋ እዚች ጋር ኮዝ አልፋ ሌላ ደግሞ ኮዝ ኦፍ ቴታ ፕላስ አልፋ ፕላስ ወር ማይነስ እንድታረጉ ትችላላችሁ። እንደዚህ አይነት ትሪጎኖሜትሪክ አይደንቲቲ ተምራችኋል። ሶ እኛ የምንፈልግ ይሄንን ብቻ ስለሆነ ነው ይሄንን አሁን ያስቀመጥኩትን ብቻ ስለምንፈልግ ነው እሱን ያመጣሁት። ደን እነዚህን አንግሎች አይደንቲካል አድርጋቸው። ኦኬ ሲምፕል ፕሩፍ ነው ለዚህ ኢኩዌሽን። ስለዚህ እሱን ሳረግ ምን ይሆናል? ሳይን ኦፍ ቴታ ፕላስ ቴታ ላርገው። ኦኬ ሁለቱን አንድ አይነት አንግል ስታረጉት እዚህ ጋር ሁለቱ የተለያዩ አንግሎች ናቸው ቴታ እና አልፋ። ሁለቱን ተመሳሳይ ያረኳቸው ሳይን ኦፍ ቴታ ፕላስ ቴታ። ደን በዚህ ኢኩዌሽን መሰረት ስንገልጸው ይሄን ኤክስፓንድ ስናረገው ምን ይሆናል? ሳይን ቴታ የመጀመሪያዋን ቴታ ኦኬ ከዛ ኮዝ የሁለተኛው አንግል ኮዝ ቴታ ኦኬ አንድ አይነት አንግል ስለሆነ ፕላስ ሳይን የሁለተኛዋን አንግል ሳይን ቴታ ከዛ ኮዝ የመጀመሪያዋን ኮዝ ቴታ but the angles are identical ኦኬ እነዚህ ቴታ ፕላስ ቴታ ስለሆነ then ሳይን ኦፍ ይሄ ምን ይሆናል? ቴታ ፕላስ ቴታ 2 ቴታ ይሰጠኛል። ኦኬ 2 ቴታ እንደዚህ አድርጌ ሲምፕሊፋይ ማድረግ እችላለሁ። እዚህ ኢኳልስ ቱ ይሄን እንደምታዩት አንድ አይነት ነው። ሳይን ቴታ ኮዝ ቴታ ፕላስ ሳይን ቴታ ኮዝ ቴታ ምን ይሰጠኛል? መደመር እችላለሁ። 2 ታይምስ ኦፍ ሳይን ቴታ ኮዝ ቴታ አገኛለሁ ማለት ነው። አሁን ሉክ ይሄን መሰለልኝ። ኦኬ 2 ታይምስ ሳይን ቴታ ኮዝ ቴታ ማለት ምን ማለት ነው? ሳይን 2 ቴታ ማለት ነው። ሲምፕሊፋይ አደረኩት ማለት ነው። ሶ ይሄኛውን እጠቀማለሁ። ቴክስታችሁን እንደዚህ ነው፣ ግን ይሄንን አያሳያችሁም። ዝም ብሎ ነው ሰብስቲቲዩት የሚያደርገው ሲምፕሊፋይ አድርጎ። ደን ይሄን አር ሳመጣው ምን ይሆናል? በዛ ፎርም ስናስቀምጠው አር ኢዝ ኢኳልስ ቱ ቪ ኖት ስኩዌር አለኝ ቪ ኖት ስኩዌር ታይምስ 2 ታይምስ ሳይን ቴታ ኮዝ ቴታ የሚለውን በማን ሪፕሌስ አደርገዋለሁ? ሳይን 2 ቴታ ሳይን ኦፍ 2 ቴታ ኦቨር ጂ ኦኬ ዲስ ኢዝ the general equation to find the range ኦኬ ሬንጅን ለማግኘት የምንጠቀምበት ኢኩዌሽን ይሄ ነው ማለት ነው። ወይም ሬንጅን in terms of initial velocity angle of projection and g ገለጽ ነው ማለት ነው። እሱ ነው በአላማችን in terms of initial velocity ቴታ እና g near the surface of the earth g is constant። ስለዚህ ይሄን እንደ ኮንስታንት ነው ትሪት የምናደርገው። but look if the initial velocity and angle of projection ከተሰጠ we can find the range by using this mathematical equation ይሄንን በመጠቀም ሬንጁን ማስላት እንችላለን ማለት ነው። what about the maximum height and the relation between height and range እሱን በሚቀጥለው ቪዲዮ የምናይ ይሆናል። ይሄን ኢኩዌሽን ግን መቼ ነው የምንጠቀመው? ላውንች የሚያደርግበት ቦታና መጥቶ የሚያርፍበት ቦታ the same horizontal level ሲሆን፣ ምክንያቱም ይሄንን የተጠቀምኩት t total is equal to 2 times v naught sin theta over g ይሄን የምንጠቀመው መቼ ነው ብያችኋለሁ? point of projection እና point of return on the same horizontal level ሲሆን ነው። ስለዚህ እሱን ስለተጠቀምኩ ይሄን ኢኩዌሽን የምጠቀመው r is equal to v naught square sin 2 theta over g የምጠቀመው point of projection እና point of return are on the same horizontal level ሲሆን ኦኬ እሱን ኮንሲደር ማድረግ እንዳትረሱ። ከዚህ ኢኩዌሽን ምን እናያለን? this r is directly proportional to the square of the initial velocity and theta ለሁለቱ directly proportional ናቸው እዚህ r ጋር ኦኬ v naught square እና 2 theta directly proportional ያ ማለት ነው ኢኒሻል ቬሎሲቲ በጨመረ ቁጥር አሩ ይጨምራል አንድ if theta increase ኦኬ ይሄ ቫልዩ ከጨመረ sin of 2 theta ከጨመረ this ይጨምራል and g ከቀነሰ ኦኬ g የሚቀንስ እንዴት ነው? ሌላ ቦታ ከሄድን ለምሳሌ ጨረቃ ላይ ብንሄድ ግራቪቴሽናል ቫልዩዋ ከመሬት ያንሳል።
ስለዚህ ጨረቃ ላይ የምትወረውሩትና መሬት ላይ የምትወረውሩት በተመሳሳይ ኢኒሻል ቬሎሲቲ እና ቴታ ፕሮጀክት ካረጋችሁት ትልቅ ሬንጅ የምታገኙ ጨረቃ ላይ ነው። ኦኬ ብዙ ርቀት ይሄዳል። ምክንያቱም ጂ ቫልዩ ኦፍ ዘ ሙን ከመሬት ጂ ቫልዩ ስለሚያንስ ማለት ነው። እንደዚህ አይነት ነገሮችን በሙሉ ኮንሲደር አድርጋችሁ ማየት ያስፈልጋል። ይሄንን ይመስላል። እስካሁን እያየነው ያለነው ምንድነው? ፕሮጀክታይል ሞሽንን ዲቴይል እያየን ነው። ስለዚህ በሚቀጥለው ቪዲዮ የቀሩትን እናይና ወደ ኤግዛምፕሎች እንሄዳለን። የምታዩት ልጆች ለጓደኞቻችሁ ሼር አድርጉት። ኦኬ ቪዲዮ ከተመቻችሁ ተምሬበታለሁ ብላችሁ የምታስቡ ከሆነ ኮመንት፣ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። እሱን ሁሌም እናገራለሁ። አመሰግናለሁ።